ሰላም የቻናላችን ተከታታዮች በዛሬው ቪዲዮ ጎንደር ውስጥ አሉ የተባሉ አራት የታቦታት መናገሻ የሆኑ ቤተክርስቲያኖችን ሙሉ ታሪካቸውን የምናይ ሲሆን ቪዲዮውን አይታችሁ ብዙ ትምህርት እንደምትወስዱበት ያሰብነ መጨረሻ ላይ የምናሳያችሁ ቤተክርስቲያን የማትገምቱ ታሪክ ስለያዘ በትኩረት እንድትከታተሉን እያለ ቪዲዮውን ላይክ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው እንድትከታተሉት እንጋብዛለን። በመጀመሪያም ወደ ጎንደር ቁስቋም ስንዞር ቁስቋም የሚለው ስም ከግዕዝ ቀሰቀመ ከሚለው ግዕዝ የመጣ ሲሆን አነቃቀው አስነቀው ማለት ነው። አፈ ታሪክ እንደሚለው ቅድስት ድንግል ማርያም በዚህ ስፍራ ህልም ሆና ተገልጻለች። የእምነት መነቃቂያ እንድትሆንም ተሰይማ ነበር። ከዚህም በተጨማሪ የንግስት እሌኒ በ15ኛው ክፍለ ዘመን መገባደጃ አካባቢ ልዩ ስልጣን የነበራት ንግስት ናት። ባሏ ንጉስ ዘርዓ ያዕቆብ ካረፉ በኋላ በልጆቻቸው በዙፋን ሽግግር ወቅት የኢትዮጵያ መንግስት በጥበብ መርታለች። በዚህም ባሻገር ከፖርቹጋል ጋር ዲፕሎማሲያዊ ግንኙነት በማድረግ የኢትዮጵያን ዓለም አቀፍ ተጽዕኖ እንዳጠናከረች ይነገራል። ንግስት እሌኒ ቁስቋምን ስታያት በመንፈሳዊነቷ ስለተማረከች ትንሿ ቤተክርስቲያን እንዳሰራች ይናገራል። ህይወቷ ማለፍ ሲጀምርም እዚሁ ስፍራ ልትቀበር ፈቀደች። ዛሬም የእሷ መቃብር በቤተክርስቲያኑ ቅዱሳተ ቅዱሳን ግንባር በኩል ይገኛል። ምዕመናንም ሲጸልዩ በመጀመሪያ ወደ ንግስት እሌኒ መቃብር በመሄድ በረከት ይለምናሉ። በ17ኛው ክፍለ ዘመንም ንጉሠ ነገሥት ፋሲለደስ ጎንደር ዋና ከተማ አድርገው ሲመሰርቱ ከተማዋ ከኢትዮጵያ ፖለቲካና ባህል ማዕከል እንደሆነች ይነገራል። ፋሲለደስም በዘመናቸው በርካታ ቤተክርስቲያኖችን ቢሰሩም ከነሱ አንዱ አጠገብ የሚገኘው ፋሲል ግቢ ዛሬም በዩኔስኮ በዓለም ቅርስነት ተመዝግቧል። ከፋሲለደስ ልጆች በኋላ ንጉስ ዮሐንስ አንደኛ በ1667 እስከ 1682 ዙፋን ሲረከብ የንግስት እሌኒን ጥንታዊ ቤተክርስቲያን አፍርሰው አሁን የምታዩትን ድንጋይት ቤተክርስቲያን አሰሩ። ግንባታውም የጎንደር ስነ ህንጻ ወርቃማ ዘመን የሚያሳይ ሲሆን በአካባቢው ከሚገኙት ቤተመንግስቶች ጋር ተመሳሳይ የሆነ የድንጋይና የእንጨት ጥበብ ይታይበታል። ቁስቋም በጎንደር አካባቢ የሚገኙ ቤተክርስቲያናቱን ሁሉ በላቀ ደረጃ የንጉሳ መቃብር ሆና ትታወቃለች። ከንግስት እሌኒ በተጨማሪ የሚከተሉ ንጉሶች እዚህ ተቀብሯል። ንጉስ ዮሐንስ አንደኛ፣ ንጉስ ኢያሱ አንደኛ፣ ንጉስ ተክለ ሃይማኖት፣ ሌሎች መኳንንትና የቤተክርስቲያን ሊቃውንት ከዚች ቤተክርስቲያን ውስጥ ተቀብረዋል። በዚህ ምክንያት ቁስቋም በኢትዮጵያ ንጉሳዊ ታሪክ ጥናት እጅግ ጠቃሚ ምንጭ ሆናለች። በተጨማሪም የንግስት እሌኒ ዘውድ ከጥንት የተረፈ ውድ ቅርጽ እንዲሁም ጥንታዊ ወንጌላት በጎዳ የተጻፉ በስዕል ያጌጡ የተለያዩ ምስሎችና ቅዱሳን ልብሶች እዚህ ቅርጽ በቤተክርስቲያን ውስጥ ተጠብቀው ለቱሪስቶች ምዕመናን እንዲታዩ ይደረጋሉ። ዛሬም ቁስቋም ማርያም ንቁና ሕያው ገዳም ስትሆን በየዕለቱ መደበኛ ጸሎተ ሰዓታት ይከናወናሉ። በትላልቅ የማርያም በዓላትም በተለይም በሐምሌ 21 ጥምቀት ማርያም፣ በኅዳር 21 ድኅረ ጥምቀት ማርያም ብዙ ምዕመናን ይሰበሰባሉ። ከፋሲል ግቢ ጋርም በዩኔስኮ የዓለም ቅርስነት የተመዘገበች ሲሆን በየዕለቱ በሺዎች የሚቆጠሩ የሀገር ውስጥና የውጭ ጎብኚዎችን ትሰበስባለች። ወደ ቀጣዩም ስናልፍ ዛሬ ወደ ጥንታዊ ጎንደር ከተማ በታሪካዊ ፋሲል ግቢ ውስጥ ወደ ምትገኘው የደብረ ብርሃን ቅድስት ሥላሴ ቤተክርስቲያን ጉዞ እንወስዳችኋለን። ይህ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በጣም የተከበሩ ቅድስት ስፍራዎች አንዱ ነች። ደብረ ብርሃን ማለት የብርሃን ተራራ ማለት ሲሆን ይህ ስም የሚያመለክተው መንፈሳዊ ብርሃን ከዚህ ቦታ ማመንጨቱን ነው። በቤተክርስቲያኑ የተመሰረተችው በ17ኛው ክፍለ ዘመን ሲሆን በአጼ ፋሲለደስ ዘመነ መንግስት በ1632 እስከ 1667 ነው። አጼ ፋሲለደስ ጎንደርን ዋና ከተማ ካደረገ በኋላ በርካታ አብያተ ክርስቲያናትና ቤተመንግስታትን እንደሰራ ይነገራል። ይህቺ ቤተክርስቲያንም ከነዚህ ውስጥ ቀዳማዊ ናት። ከጊዜ በኋላም የአጼ ፋሲለደስ ልጅ አጼ ዮሐንስ እንዲሁም ተከታዮቹ ንጉሠ ነገሥታት ቤተክርስቲያኗን አሰፋፍቷት ስዕሎች እንዳበዙ ይናገራሉ። ቤተክርስቲያኗ ባህላዊ የኢትዮጵያ አራት ማዕዘን ቅርጽ ስላላት ከድንጋይ ከጣውላ የተሰራች ሲሆን ጣሪያዋ በሶስት ክፍሎች ይከፈላል። ቅድስተ ቅዱሳን ማዕቶት፣ ከዚያም ቀጥሎ ቅዱሳን በእምነት ተከታዮች የሚገቡበት እንዲሁም መዝሙር ቤት ዘማሪዎች የሚቆሙበት፣ በግድግዳዎቹ ላይ ደግሞ የሚገኙ ስዕሎች የብሉይ ኪዳንና የአዲስ ኪዳን ታሪኮችን ያሳያሉ። የሥላሴ ስዕልም በደመና ላይ ተቀምጦ ይታያል። ወደ ውስጥ ስንገባም ቀለማት ያላቸው መስታወታዊ መስኮቶችን፣ ጥንታዊ ቅርጾችና የንጉሠ ነገሥታት ስዕሎች ይቀበሉናል። በማዕከሉ ታቦትም የቃል ኪዳን ታቦት ምሳሌ ይገኛል። እሱም በቤተክርስቲያኗ እጅግ ቅዱስ ነው። በበዓለ ጥምቀትም በበዓለ ትንሣኤና ተኩለ በዓል ላይ ይህ ታቦት በድምቀት ይወጣል። በቤተክርስቲያኗ ውስጥ ብዙ ጥንታዊ የእጅ ጽሑፎችና መስቀሎች እንዲሁም ልብሶች ተጠብቀው ይገኛሉ።
ይህች ቤተክርስቲያን ለስላሴ የተወሰነች በመሆኗ የእግዚአብሔር አንድነትና ሶስትነት በአካል በአብ በወልድ በመንፈስ ቅዱስ ትምህርት በየቀኑ ይሰበካል። ብዙ ምዕመናንም ለፈውስ፣ ለልጅ ስጦታ ወይም ለሌላ መንፈሳዊ ፍላጎት ወደዚህ ቦታ ይመጣሉ። ደብረ ብርሃን ቅድስት ስላሴ ከጎንደር ከተማ ጋር በማንነት ደረጃ እንደተዋሃደች ይነገራል። እንዲሁም በአንደኛው ጦርነት ጊዜ በ1895 እስከ 1896 ቤተክርስቲያኑ ለጦረኞች መጠጊያ ነበረች። እንዲሁም በ1930ዎቹ የኢጣሊያን ወረራ ወቅት አንዳንድ ቅርሶች ለመደበቅ የተጠቀሙባት እሷ እንደነበር ይነገራል። አንድ አፈ ታሪክ እንደሚለው አጼ ፋሲለደስ ራሱ በቤተክርስቲያኗ ሲሰራ እንደ መልአክ በህልሙ ተገልጦለት የስላሴ ቅርጽ እንዲቀርጽ እንዳዘዘው ይነገራል። ዛሬ ደብረ ብርሃን ቅድስት ስላሴ በዩኔስኮ የዓለም ቅርስነት መዝገብ ውስጥ ከፋሲል ግቢ ጋር ተዘርዝራለች። የኢትዮጵያ መንግስትና ቤተክርስቲያኖች አስተዳደር ህንጻዋን ለማደስ እየሰሩ ነው። በአመቱ በሺዎች የሚቆጠሩ ምዕመናንና ጎብኚዎች ይስተናገዱባታል። ቀጣይም ወደ ተክለ ሃይማኖት ቤተክርስቲያን ስንዞር በመጀመሪያ ስለ ቅዱሱ ራሱ ማወቅ ያስፈልገናል። ቅዱስ ተክለ ሃይማኖት አቡነ ተክለ ሃይማኖት በ1215 እንደ አውሮፓውያን አቆጣጠር አካባቢ በሸዋ ቡልጋ ውስጥ ተወለደ። በኢትዮጵያ ቤተክርስቲያን ታሪክ ውስጥ ትልቁ መነኩሴና ባለሙሉ ቅዱስ እንደሆነ ይቆጠራል። ከእንግሊዝ ቅዱስ አንቶኒ ጋር ይህን ያህል ይከበራል። በስነ ጥበብ ሲታይም ቅዱስ ተክለ ሃይማኖት ሁልጊዜ ክንፍ እንዳለውና አንድ እግሩ ብቻ አድርጎ ይሳየናል። አፈ ታሪኩም እንደሚለው ለ29 ዓመታት በዋሻ ውስጥ ቆሞ ሲጸልይ እግሮቹ አፈር ውስጥ ገብተው አንዱ እንደተሰበረ መላእክትም ክንፍ ሰጥቶት ዕለተ በዓሉ ነሐሴ 24 አዲስ ካላንደር ውስጥ ኦገስት 30 እንደሚከበር ይነገራል። በየወሩ 24ኛው ቀን ደርሱ ይውላል። ከኢትዮጵያ ውጪ በሮምና በግብጽ ቤተክርስቲያናት ውስጥ በይፋ የሚከበር ብቸኛው የኢትዮጵያ ቅዱስ ሰው ነው። በጎንደር ከተማ ውስጥ አባጃሌ ተክለ ሃይማኖት የሚባል ቤተክርስቲያን እንዳለች በታሪኮች ተመዝግቦ ይገለጻል። ይህችን ቤተክርስቲያን የተመዘገበችው በንጉሠ ነገሥታት ፋሲለደስ በ1632 እስከ 1667 ሲሆን ዘመነ መንግስቱ ላይ ነው። በኋላም ጎንደር በወቅቱ የኢትዮጵያ ዋና ከተማ ከነበረች በኋላ ንጉሠ በርካታ አብያተ ክርስቲያኖችና ቤተ መንግስታትን እንደሰሩ ሲነገረን አባጃሌ የሚለው ቅድም ቅጽል ስሙ የሚያመለክተው የዚህ ቤተክርስቲያን መንፈሳዊ ጠቀሜታ እንደ ታላቅ ገዳም ወይም የአባቶች መቀመጫ እንደነበር ይጠቆማል። ወሳኙ ነገር ግን ይህ ቤተክርስቲያን በጊዜ ሂደት ውስጥ በጦርነት ወይም በእሳት እንዳልጠፋች፣ በተለይም በ1888 እንደ አውሮፓውያን አቆጣጠር የመሐንዲስነት ወረራ በጎንደርና ብዙ ቤተክርስቲያኖች ባጠፋ ጊዜ ይህች ቤተክርስቲያን ግን ከጥፋት እንዳመለጠች ይነገራል። ለማጠቃለል ያህል በጎንደር አባጃሌ ተክለ ሃይማኖት የሚባል ቤተክርስቲያን የተሰራችው በንጉሠ ፋሲለደስ ሲሆን በ1888 የመሐንዲስነት ጥፋት አምልጣ ዛሬም ትገኛለች። ይሁን እንጂ ስለዚህ ቤተክርስቲያን ዝርዝር መረጃ በቀጣይም ወደ ዮሐንስ ወልደ ነጎድጓድ ቤተክርስቲያን በጎንደር ከተማ ውስጥ ወደሚገኘው ታሪካዊ ቤተክርስቲያን ውስጥ ስንሄድ በንጉሠ ነገሥታት ተክለ ሃይማኖት ዘመነ መንግስት የተመሰረተ ሲሆን ከ44ቱ ምሳሌያዊ የጎንደር አብያተ ክርስቲያን ውስጥ አንዱ እንደሚቆጠር በታሪካዊ ዘገቦች ይገለጻል። ለቅዱስ ዮሐንስ ወንጌላዊ የተወሰነች ሲሆን ወልደ ነጎድጓድ የሚለው ስም የነጋዴዎች ልጅ ወይም የንግድ መሪ ተብሎ ሊተረጎም ይችላል። ይህች ቤተክርስቲያን በንጉሠ ነገሥት ተክለ ሃይማኖት በ1768 እስከ 1777 ዘመነ መንግስት እንደተሰራች ይታመናል። ከደብረ ብርሃን ቅድስት ስላሴ ቤተክርስቲያን ጋር በማነጻጸር ዮሐንስ ወልደ ነጎድጓድ ከሌሎች የጎንደር አብያተ ክርስቲያኖች ጋር በፋሲል ግቢ አካባቢ ትገኛለች። ወልደ ነጎድጓድ የሚለው ስም ከቤተክርስቲያኗ ታሪክ ጋር በጥልቅ የተያያዘ ሲሆን ከባለሙያዎች ከምንጮች እንደሚታወቀው ከሆነ የዚህ ቤተክርስቲያን ታቦት የቅዱስ ዮሐንስ ታቦት ቀደም ሲል ለንጉሠ ነገሥት ዮሐንስ አራተኛ ይገለገል ነበር። ንጉሡ ይህን ታቦት ለልጃቸው ራስ አርአያ ስላሴ ሲሰጡት ራስ አርያም የስላሴ ደግሞ ታቦቱን ለሚስቶቻቸው ዘውድ እንደሰጡት ይነገራል። ንግሥት ዘውዲቱ ዘውድ ከመጫናቸው በፊት ታቦቱ በደብረ ታቦር ቆይቶ ነበር። ንግሥት ዘውዲቱ ዘውድ ለመጫን ፈቃደኛ ያልሆኑበት ይህ ታቦት ከደብረ ታቦር እስኪመጣ ድረስ ነበር። ታቦቱ በ1909 ዓ.ም ወደ አዲስ አበባ ከመጣ በኋላ በቅዱስ ጊዮርጊስ ቤተክርስቲያን ውስጥ ዘውዱ እንደተጫነ ይነገራል። ዮሐንስ ወልደ ነጎድጓድ ቤተክርስቲያን በጎንደር ከተማ ውስጥ እስከ ዛሬ ትገኛለች። በ1949 ዓ.ም እስከ 1957 እንደ አውሮፓውያን አቆጣጠር ዘመን የግሪክ ባሲሊካል ስነ ህንጻ ተጨምሮላታል። ይህም አዲስ ህንጻ የተሰራው በንጉሠ ነገሥታት ቀዳማዊ ኃይለ ሥላሴ ልጅ በልዑል አርአያ ዮሐንስ የሐረር ልጆች ሞት ምክንያት ነው። ዛሬም ቤተክርስቲያኗ በርካታ ቅርሶችን ይዛለች። ንጉሠ ነገሥታት ቀዳማዊ ኃይለ ሥላሴ የሰጡት ትላልቅ የወርቅ መስቀል፣ ለ7 ቀሳውስታት የክብር ልብሶች፣ 40 ጋሻ መሬት
ለቤተክርስቲያኗ ጥገና የቤተክርስቲያኗ በጎንደር ከተማ ስርዓት አምልኮ ውስጥ ንቁ ተሳትፎ ያላት ሲሆን በየወሩ 4ኛ ቀን የቅዱስ ዮሐንስ በዓለ ጥምቀት ይከበራል።